በዚህ ዓለም ላይ ሁለት ነገሮች በጣም አስቸጋሪ ናቸው። አንደኛው ከእግዚአብሔር ፈቃድ የተነሳ የራስን ፈቃድ ጨርሶ መተው በጣም ከባድ ነገር፣ ወይም ራስን ክዶ እግዚአብሔርን መውደድ በጣም አስጨናቂ ነገር፣ ለሰው ልጅ ሁልጊዜ የሚወድቅበት ነው። ሰው እግዚአብሔርን ከወደደ ሁልጊዜ ከእግዚአብሔር ፈቃድ ጋር ተስማምቶ ይኖራል። አንድን አካል መውደድ ማለት የዚያን የሚወዱትን ሰው ፈቃዱን መሙላት ማለት ነው። እግዚአብሔርን እወደዋለሁ የሚል ሰው እግዚአብሔር የሚወደውን ነገር ያደርጋል፣ እግዚአብሔር የሚጠላውንም ይጠላል። እለታፈቅርዎ ለእግዚአብሔር ጽልእዋ ለእኪት ይላል ቅዱስ ዳዊት። እግዚአብሔርን የምትወዱ ሰዎች ክፋትን ጥሏት ይላል። እኔ እገሌን እወደዋለሁ ካል እገሌን ላለማስከፋት እጥራለሁ፣ የእሱን ፈቃድ እሞላለሁ የራሴን እየተው። ወዳጅ ማለት የራሱን ትቶ ለሚወደው ሰው የሚኖር ነው። ስለዚህ እግዚአብሔርን ከወደድነው የራሳችን እየተውን ወደ እግዚአብሔር እያደላን ስንኖር ይሄ ነው ምን የሚባለው? እግዚአብሔርን መውደድ የሚባል። እግዚአብሔርን መውደድ ማለት ራስን ገሎ ለእግዚአብሔር ሕግና ፈቃድ መኖር ማለት። ይሄን ያደረገ ሰው የራሱን ፈቃድ በእግዚአብሔር ፈቃድ የለወጠ ሰው ይህ ምን ይባላል? እግዚአብሔርን የሚወድ። ይቺ አስጨናቂ ነገር ናት። እግዚአብሔርን ከወደድን ማንኛውም ኃጢአት አይሰለጥንብንም። ስለዚህ እግዚአብሔር ፍቅር በሕይወታችን እየቀዘቀዘ ሲመጣ፣ አገልግሎታችን ልማድ መሆን ሲጀምር፣ የዚያ ጊዜ የእግዚአብሔር ፍቅር እየጎደለ ይመጣል። የእግዚአብሔር ፍቅር ሲጎል ደግሞ ኃጢአት እየበዛ ይመጣል። ሁለተኛው ደግሞ በጣም አስጨናቂው ነገር እንደው ምን ይላሉ ሊቃውንት፣ ሁልጊዜም እንደሚባለው ሁለት አይነት ፍቅር አለ። ራስን እስከሚረሱ ድረስ እግዚአብሔርን መውደድና እግዚአብሔርን እስከሚረሱ ድረስ ራስን መውደድ ሁለት የተቃረኑ ነገሮች ናቸው። እግዚአብሔርን እስኪረሱ ድረስ ራስን መውደድ አለ፣ ራስን እስኪረሱ ድረስ እግዚአብሔርን መውደድ አለ። ሰማዕታትና ጻድቃን ይሄን ያደረጉ ናቸው። ራሳቸውን ረስተው እግዚአብሔርን ይወዱታል። ዓለም ደግሞ እግዚአብሔርን አስረስቶ ራስን ያስወድዳል። በዚህ ዓለም ትልቁ ጣዖት ምንድን ነው ሲባሉ ሊቃውንት ራስን መውደድ ይላሉ። ትልቁ ጣዖት ራስን መውደድ፣ ራስ ወዳድነት፣ የከንቱ ውዳሴ፣ የትዕቢት፣ የስድድብ፣ የቂም፣ የዱላ፣ የግፍ፣ የቅሚያ፣ የስርቆትና የዝርፊያ የዚህ ሁሉ ምንጭ ራስ ወዳድነት ነው። የኃጢአቶች ሁሉ እናት ናት ራስ ወዳድነት። ሌላኛው ደግሞ ወንድምንና እህትን መውደድ ነው። ቅዱስ ዳዊት ይሄን ነበር የሚያደርገው። እግዚአብሔር አፈቅረክ እግዚኦ በኃይሌ፣ አቤቱ ፈጣሪ በሙሉ ጉልበት ይወድሃለሁ ብሎ ነበር የሚናገረው። እግዚአብሔርን በሙሉ ልብ ይወደው ነበር። እንባውን እያፈሰሰ በእንባው አልጋው እስኪርስ ድረስ የሚያለቅስ ሰው ነበር። ሁለተኛው ደግሞ ሰውን መውደድ ነው። ሰውን ሲወዱ ደግሞ ጠላትን መውደድ እንዴት ያለ ተራራ መሰላችሁ? ማለት ጠላትን መውደድ ማለት ጠላትን ራቅ ብሎ መኖር ማለት አይደለም። ጠላትን የወዳጅ ያክል መውደድ ማለት ነው። ይሄ ነው ክርስትና ማለት። ወበእላ ክሌቲ ትእዛዛት ተሰቅሉ ኦሪት ወነቢያት። በእነዚህ በሁለቱ ትእዛዛት ኦሪትም ነቢያትም ጸንተው ይኖራሉ። እግዚአብሔርን በፍጹም ልብህ ውደደው እና ባልንጀራህን እንደራስህ ውደድ በሚሉት በሁለቱ ሕግጋት ወይም በሁለቱ ሕግጋት ኦሪትም ነቢያት ጸንተው ይኖራሉ። እንዲህ ብላችሁ ይሁት። ለምሳሌ ለቀኝ እጄ 5 ጣቶች አሉት፣ ለግራ እጄ 5 ጣቶች አሉት። እግዚአብሔርን መውደድ ቀኝ እጅ አርጋችሁ ውሰዱት፣ ባልንጀራን መውደድ ግራ እጄን አርጋችሁ ውሰዷቸው። 10 ጣቶች ይሞላሉ። የቀኝ እጄን ብትቆርጡት የቀኝ እጄ ቢቆረጥ 5 ጣቶች ይረግፋሉ። የግራ እጄ ቢቆረጥ 5 ጣቶች ይረግፋሉ። እግዚአብሔርን መውደድ ስናቆም 5ቱን ሕግ እንሽረዋለን። ባልንጀራችን ጋር ስንጣላ 5ቱን ሕግ እንሽረዋለን። 10 ጣቶቻችን የሚያስተምሩን 10ን ሕዋሳትና 10ን ሕግጋት ነው። ስለዚህ የሕግ ፍጻሜ ተፋቅሮ ነው። ፍቅር የሕግ ፍጻሜ ነው የሚሆነው ለዚህ ምክንያት ነው። ለምሳሌ የባልንጀራህን ንብረት አትመኝ የሚለው ሕግ ባልንጀራዬን ስወደው ይፈጸማል ማለት ነው። ባልንጀራዬን ስወደው በባልንጀራህ ላይ በሐሰት አትመስክር፣ ባልንጀራዬን ከወደድኩት በሐሰት አልመሰክርበት። ስለዚህ በፍቅር ሕግ ሁሉ ይፈጸማል። እግዚአብሔርን መውደድም እንዲሁ። ስለዚህ በዚህ ዓለም ሁለት አይን አለን፣ ሁለት ፍቅሮች ናቸው፣ እግዚአብሔርን መውደድና ሰውን መውደድ። እነዚህ እግዚአብሔርን ያሳዩናል። የእግዚአብሔርን ፊት ለማየት ሁለት አይኖች አሉ፣ እግዚአብሔርን መውደድና ሰውን መውደድ። ሁለት አይኑ የታወረ ሰው ምንም አያይም። እግዚአብሔርን መውደድ የቀነሰበት ሰውና ሰውን መውደድ ያቆመ ሰው የእግዚአብሔርን ፊት ማየት ከቶ አይቻለውም። ስለዚህ ፍቅረ ቢጽና ፍቅረ እግዚአብሔር ሁለት አይኖቻችን፣ ሁለት እጆቻችን ናቸው፣ ነፍስና ስጋችን ናቸው። ቅዱስ ዳዊት ጠላቱን የሚወድ ሰው ነበር። ጠላትን አለመጥላት ከባዱ ነው ሳለ መውደድ ሌላ ነገር ነው። ዳዊት ሳኦል እየፈለገው ሊገለው ሂዶ ቅዱስ ዳዊት ግን እንኳን ሊገሉት የነበሩትን ባሮችን ከልክሎ ተመልሶ። ስለዚህ ዳዊት የሚጸልይ ሰው ይገርማቸዋል፣ የሰው ፍቅር በልቡ እየጨመረለት ይመጣል። የሰው ፍቅር ይጨምርላቸው። ሶስተኛው ዳዊት የሚጸልይ ሰው ገራገር ልብ ያገኛል። በዚህ ዓለም ትልቁ ነገር ጥብቅ ልብ ነው። እስመ ማጽንዖተ ልብ ይከውን ተቃርኖተ እግዚአብሔር ይላል ዮሐንስ አፈወርቅ በሃይማኖተ አበው። ልብ ሲጸና እግዚአብሔርን መቃወም ይወለዳል፣ እልወት ይመጣል። እልወትኒ ታመጽ ክህድኒ ያንሰአስ መዓት እግዚአብሔር። ኃጢአት ክደትን ትወልዳለች፣ ክደት ደግሞ የእግዚአብሔርን መዓት ታነሳሳለች ይላል። ስለዚህ ልብ በሉ። እግዚአብሔርን አድነኝ ከምንለው የተሳለ ሰይፍ የተወረወረ ጦር ይዞ ከሚንደረደ
ከሚደረደርብን ጠላት ሳይሆን ከደነደነው ልብ ያድነኝ ብለን ልንለምነው ይገባል። እንደ ልብ መደንደን ያለ ክፉ መከራ በምድር ላይ የለ። ልብ ሲደነድን እዝነት የለ፣ ራስን ማየት የለ፣ መጸጸት የለ። ኃጢአትን እንደ ትክክል እየቆጠሩ ነውርን እንደ ክብር እየቆጠሩ መኖር ይጀመራል። ለሰውም አናዝንም፣ ስህተትም አይታየንም፣ ኃጢአትም እየቀለለብን ይሄዳል። ጽድቅም አይመስጠንም፣ ቁም ነገርም አይሰጠንም። ያ የሚመጣው ልብ ሲደነድን እና ለዚህ ነው ቅዱስ ዳዊት መስዋዕቱ ለእግዚአብሔር መንፈስ የዋህ ልበ ትሑተ ወየዋህ ይሜንን እግዚአብሔር። ለእግዚአብሔር መስዋዕቱ የተሰበረ ልብ ነው። እግዚአብሔር የተሰበረ ልብን አይንቅም። ወጽንዓኒ ትሰምር ያለው ለዚህ ነው። ባልተሰበረ ልብ የሚያቀርቡልህን ዕጣኑን አትወድም እንጂ ዕጣኑንም አቀርብልህ ነበር ይላል ቅዱስ ዳዊት። ስለዚህ ገራገር ልብ፣ ቅን ልብ፣ የዋህ ልብ፣ ያልተጣመመ ልብ እጅግ እጅግ እግዚአብሔር የሚመለከተው ፍጹም የሆነ መስዋዕት ነው። እንደምታውቁት እግዚአብሔር ስለት ይዘን ስንሄድ ከስለቱ በፊት እኛን ይመለከታል። እግዚአብሔር መስዋዕት ይዘን ስንሄድ ከመስዋዕቱ በፊት ልባችን ይመለከታል። እግዚአብሔር ካህን ሁነን፣ መምህር ሁነን፣ ዲያቆን ሁነን፣ ምዕመን ሁነን በየአቅማችን ወደ አገልግሎት ስንመጣ እጃችን ላይ ካለው ስጦታ አስቀድሞ የልቡናችንን ቅንነት ይመለከታል። የልብ ቅንነት እግዚአብሔርን ስጠኝ ብለን ልንለብነው። እግዚአብሔር የሰማይ ደጁን በምን ይከፍታል ቢባል ለተከፈተ ልብ የሰማይ ደጅ ይከፈታል፣ ለተዘጋ ልብ የሰማይ ደጅም ይዘጋል። ስለዚህ ልቤን ክፈትልኝ ማለት ይገባል። አንኳኩ ይከፈትላችኋል። አሁን ጌታ ሁለት የተዘጉ በሮችን ይነግረናል። ማቴዎስ ወንጌል ምዕራፍ 7 አንኳኩ ይከፈትላችኋል የሚል አንድ በር ታያላችሁ። ራእየ ዮሐንስ ደግሞ ምዕራፍ 3 ላይ ስትሄዱ እኔ በደጅ ቁሜ አንኳኳለሁ ይታያችኋል። ሁለት በሮች። አንኳኩ ይከፈትላችኋል አንድ በር፣ እኔ በደጅ ቁሜ አንኳኳለሁ ሌላ በር። ምንድን ነው አንኳኩ ይከፈትላችኋል የሚለን? እኛን ነው። ስለዚህ ለእኛ የተዘጋ በር አለ ማለት ነው ሊከፈትልን የሚገባ። በደጅ ቁሜ አንኳኳለሁ የሚለው ደግሞ ክርስቶስ ነው። እኛ የዘጋነው በር ደግሞ አለ ማለት ነው። ስለዚህ ለእኛ የተዘጋ በር አለ፣ እኛ የዘጋነው በርም አለ። እኛ የዘጋነው በር ልባችን ነው። ለእኛ የተዘጋብል ደጅ ደግሞ ምስጢራተ እግዚአብሔር፣ ረድኤተ እግዚአብሔር፣ ምሕረተ እግዚአብሔር። አረጋዊ መንፈሳዊ ግን ሲናገር ርህው ዴዴከ ወአልቦ ዘይበውዕ፣ ጌታ ሆይ የሚገባ የለም እንጂ ያንተ ደጅስ የተከፈተ ነበር ይላል። ቅዱስ ኤጲፋኒዎስ በቅዳሴው አንቀጽ ርህው ለለ ይጎደጉድዎ ፍኖት ዘአልቦ አስዋክ ይለዋል። ክርስቶስን ሲናገር እሾህ የሌለበት ጎዳና ለሚፈልጉት ሁሉ የተከፈተ በር እሱ ክርስቶስ ነው ይላል። ስለዚህ አንኳኩ ያለን ከክርስቶስ የገባን መስሎን በአፋ ቁመን የምንዋትተውን ነው። እየኖርን እየመሰለን፣ እያገለገልን እየመሰለን፣ እየጸደቅን እየመሰለን ከእግዚአብሔር ቸርነት በውጭ በኩል ቁመን ግን እያመለክነው የሚመስለንን እኛን ነው። በተዘጋ በር ውስጥ የምንመላለስ ስርዓተ ቅዳሴው ላይ አንተ ሰው በልቡናህ እየባከንክ እግዚአብሔርን እያስከፋህ በወንድምህ እየፈረድክ በቅዳሴ ላይ ብትቆም ታወጻከ አፋ ቤተክርስቲያኑ ቅድስት ቤተክርስቲያን አውጥታ ትጥልሃለች፣ አንተ ግን የቆምኩ ይመስልሃል ይላል። ስለዚህ ሁላችንም የተዘጋበት በር ስላለ ማንኳኳት አለብን፣ ጸንተን መለመን አለብን። ክፈትልኝ። እሱ እንዲከፍትልን እሳ እኔ እንድከፍትላችሁ እኔ ወደ እናንተ ገና መች ገባሁ? ገና ደጅ ላይ እንደቆምኩ ነኝ። መች አስገባኝ? በልቡናችሁ ያለው ቂም፣ ተንኮል፣ ክፋት፣ ጠማማነት መች አስገባኝ? በየት ልግባ እያለ ነው ክርስቶስ። ጌታ ሆይ ወደ ቤት የግባ፣ በሩ መች ተከፈተና ገና በር ላይ እንደቆምኩ ነኝ ይላል። ስለዚህ ለክርስቶስ የዘጋነውን በር ስንከፍተው እናገኘዋል። ቅዱስ ዳዊት እንዲህ ያለ ቅን ሕሊና የነበረው ሰው ነው። ዳዊት ስትጸልዩ ቅን ትሆናላችሁ። እውነቴን ነው የምነግራችሁ። ዳዊት በጣም ረጅም ጊዜ ከጸለይን እርግጠኛ ሆኜ ነው የምነግራችሁ ቅን መሆናችን አይቀርም። እኔ በምድር ላይ ምን ሰው ያስቀናሃል ብላችሁ ብትጠይቁኝ ቅን ሰው ያስቀናኝ። በጣም ሊቅ አያስቀናኝም። እግዚአብሔር በሚያውቀው እንደው ሊቅ አያስቀናኝም። እንደው አሁን እኔ የማጉደፍ ጎድፈውን ቃል እንደው እንደ ውሃው ሰተት አድርጎ የሚናገር ሊቅ ባይ ውይ አልልም። እንደዚህ በሆንኩ ረኔ አልልም። የሚያስቀናኝ ቅን ሰው፣ በጣም ሰውነቱ ድርቅ ክስት ብሎ በጣም በሳምንት 3 ቀን የሚበላው ሰውዬውላ አያስቀናኝም። የሚያስቀናኝ ቅን ሰው ያኛው ነው የሚበልጠው። እግዚአብሔር የልፋት አምላክ ሳይሆን የቅንነት አምላክ። ተጋድሎ የሚሰራው በቅንነት ሲሆን ነው። አሁን እኮ የኢትዮጵያ ምዕመን እኮ ተጋዳይ እኮ ነው። እንደ ኢትዮጵያ ቤተክርስቲያን ምዕመን የሚለፋለ እስከ 9 ሰዓት እየጾመ ሌሊት ሰዓታት እየቆመ በጽጌ ማኅሌት እየደረ ህዝቡ ራሱ እልል እያለ እያደረ በየገዳሙ እየተንከራተተ ጾሞ እየበላ ምንድን ነው ታዲያ ስትሉኝ ቅንነት ይጎለናል። ቅንነት ከጎደለን ደግሞ ልፋታችን ሁሉ የአህያ ድካም። አህያ ዘመኗን በሙሉ ተጭና ጀርባዋን መልጣ ከተመለጠችበት ቤት ሳታርፍበት ወጥታ ትወድቃል። እንደ አህያ ደክመን ወድቀን ከክርስቶስ እጅ እንዳንጣል ቅን ሕሊና ያስፈልገናል። ቅንነት እንዴት ነው? ወርኅትሰ ትሬእዮ ገጾ፣ ቅን አይምሮ የእግዚአብሔርን ፊት ታያለች ይላል ቅዱስ ዳዊት። እና በህይወቴ ቀላል ሰው ያስቀናኛል። ይገርማችሁ፣ ቀለል ያለ ሰው፣ ለራሱ ክብደት የማይሰጥ ክሬዲት ይመዝገብልኝ የማይል ሰው፣ ቅን ሰው፣ ባዶ የሆነ ሰው ያጣነው እሱ። ባዶ የሆነ ቀላል የሆነ እንደሱ አይነት ሰው በጣም
በጣም ውድ ነው። አይኔ ይንከራተታል እንደዚህ አይነት ሰው ለማየት። በጳጳሳት እፈልጋለሁ፣ በመነኮሳት ያለው፣ በመምህራን ያለው፣ ምዕመናን ራሱ እንዳቅማቸው እንዲሁ ውዳሴ ከንቱ ጨካኝ አውሬ መሆኑን የማውቀው እናንተን ሁሉ ሲፈትናችሁ እንዲሁ እኛስ ባይሆን እንዲሁ መጋቤ ሐዲስ ምናምን እየተባልን ነው እንዲሁ እኛስ ብንልም ይሁን እንዲሁ እናንተ ደግሞ የእናንተ ኩራት ደግሞ እንዲሁ ያሳዝን። እንዲሁ እናንተን እንኳን አይምራችሁም እንዲሁ ይገርማል። ባይሆን እናንተ ብትተርፉ ምን አለ? እናንተንም ጠብሶ በውዳሴ ከንቱ ሰይጣን ቀለል ያለ ሰው እንዲሁ ቅን ሕሊና ቢኖረን ረመች ስንፋጅ ሀገር መች ስትፈርስ ቤተክርስቲያናችን መች ስትፈተን ማን ከማን ይደማመጥ የማጣመም ዘመን የዘወርዋራ ዘመን የጭራ መሰንጠቅ ዘመን የማያሳልፍ ዘመን እንዲሁ ምን ጉድ ነው የሆነው? ቅን ሕሊና አቤቱ ንጹሕ ልብ ፍጠርልኝ ያለ ቅዱስ ዳዊት። ለዚህ ነው ዳዊት እየደገም ንጹሕ ልብ ስጠኝ፣ የራሴን ስህተት የሚመለከት ዓይን ስጠኝ፣ በሰው ስህተት ላይ የማያርፍ ዓይን ስጠኝ ጌታ ሆይ፣ ወደ ውስጥ የሚመለከት ዓይን ስጠኝ። የሰው ጉድፍ የሚያይን አንተ ግብዝ በራስ ላይ ምሰሶ አለ የሰውን ጉድፍ ላውጣ ትላለህ ይላል። እንደዚህ አይነት ነው እንደዛ የሚለው። በአንተ ዓይን ምሰሶ ቁሞብህ የሰው ጉድፍ ትለቅማለህ። የራሳችን ምሰሶ ያህል ኃጢአት እያለ የሰው ጉድፍ እየለቀም የእኛ ሰረገላ ዓይናችን ሊያጠፋው ደርሶ ያን ነው ጌታ ቅን ሕሊና እንዲኖርን ይፈልግ